በጠዋቱ ሰበር ዜና የምታሰማን አምላክ ክብር ይስፋ ብለን ቀዳሚያችንን እንጀምራለን። የጤግሮሱ ብርሃነ ጌታቸው የኦሮሚያ ፖሊስ በቁጥጥር ስር አውየዋለሁ ብሏል። ምን አልኳችሁ? እኔ ይሄ ድርጅት ከዚህ ዓመት አያልፋትም ብያችሁ ነበር። ይኸው እንግዲህ ጤግሮስ ትሬዲንግ መጀመሪያ መሰረት አድርጎ የተንቀሳቀሰው የመንግስት መስሪያ ቤቶችን ነው። አንደኛው የአዲስ አበባ ትምህርት ቢሮ ነው። ሁለተኛው የኦሮሚያ ወጣቶች ነው። ሶስተኛው የአማራ ወጣቶችና ስፖርት ቢሮ ነው። እነዚህም ቢሮ ነው መሰረት አድርጎ ሲንቀሳቀስ የነበረው። መኪና ከቻይና በርካሽ አስመጥቼ አከፋፍላለሁ፣ ሰጣቸዋለሁ፣ ለወጣቶቹ ስራ ያገኛሉ። ብርሃን የሚባል ሱቅ ከፍቼ ሱቅ እንዲሸጡ አረጋቸዋለሁ። ገሚሶቹን ደግሞ ከእስራኤል ሀገር ውድ የፍሩት ችግኞችን እያመጣን ሀገር ውስጥ እየተከል ፍሩት እንትን እያልን ወደ ውጪ እልካለን ብሎ መንግስት ደሞዝ ከሚከፍላቸው ባለስልጣናት ጋር በጋራ በመሆን ነው ወጣቱን ያሳመነውና ብር የበላው። ጤግሮስ የኢትዮጵያን ወጣቶች እንደበላው ፊንቴክ ምን አረገ? ፊንቴክ እኮ ስላልተነገረለት ፕሮሞት ስላልተደረገ በትንሹ ነው ፕሮሞት የተደረገው። ቢኮዝ በየመስሪያ ቤቱ ነው የሄደው። በየመስሪያ ቤቱ የመስሪያ ቤቶቹን ኃላፊዎች ጭምር ቻይና ድረስ ይዞ በሄድ በማታለልና አብሮ በመነገር ጭምር ብር እየበላው። እንግዲህ አሁን ላይ ፍኖት ማይክሮ ፋይናንስ አለ፣ የእውቀት ቤት ማይክሮ ፋይናንስ አለ። ፍኖት አማራ ላይ፣ የእውቀት ቤት ደግሞ ኦሮሚያ ላይ በጋራ በመሆን ነው ከጤግሮስ ጋር ወጣቱን ጥብ ያደረጉት። ከኦሮሚያ ወጣቶችና ስፖርት ቢሮ 8 ሰዎች ተይዘዋል። ብዙም ሪሌሽንሺፕ የላቸውም። ትላልቆቹ ገና አልተያዙም። ፍኖትና የእውቀት ቤት ማይክሮ ፋይናንስ ገና ይቀራሉ። የኦሮሚያ ፖሊስ መምሪያን በዚህ አጋጣሚ በርታ፣ ትልልቆቹንም ለመያዝ ሞክር እላለሁ። መልካም ቅዳሜ ይሁንላችሁ። ቀናችሁ ብርት ያለ ይሁን። ነዳጅና ኢነርጂ ባለስልጣን ምን ብሎ ይቀልዳል መሰላችሁ? በመላው ኢትዮጵያ ላይ እቺ 426400 ስኩዌር ማይል ያላት ኢትዮጵያ በነዳጅ መቅጃ ዲስፔንሰሮች ላይ ድንገታዊ ፍተሻ አድርጌ 12ቱ የሚቀዱት ነዳጅና ልኬታቸው ትክክል ስላልሆነ እስከ 2 ወር ድረስ ማደያዎቹ ነዳጅ እንዳያገኙ አረኳቸው። ከቀለዳችሁ እንደዚህ ነው መቀለድ። በቃ ተስፋዬ ምን ይቀልዳል? እንግዲህ እነዚህ የነዳጅ መቅጃ ዲስፔንሰሮች በየአመቱ በስነ ልኬት ሰዎች ልኬታቸው እንትን ይደረጋል፣ ካላብሬት ይደረጋል። ካላብሬት ማድረግ ማለት ፊውል ፓምፑንና የሚቆጥረው ሊትር እኩል እንዲሆኑ ይደረጋሉ በየጊዜው። ከዛም በኋላ ፊውል ፓምፑን አሽገውት የዛሬ አመትም ሲከፍቱ እነዛ የስነ ልኬት ሰዎች ናቸው የሚከፍቱት። በየአመቱ ካላብሬት መደረግ አለበት። ይሄ ከነዳጅ ማደያ ሰዎች ጋር በመቀናጀት ምን ያደርጋሉ? የሚቀዳው ነዳጅና የሚቆጥረው ቁጥር እንዲለያይ ያረጉታል። ነዳጁ እንዲያንስ ቁጥሩ ከፍ እንዲል ያረጉታል። በዚህም ኮሚሽን ያገኛሉ። በንግድና ቀጠናዊ ትስስር ሚኒስቴር ስር የስነ ልኬት ምናምን የሚባል ዲፓርትመንት አለ። ያ ነው እንደዚህ የሚያደርገው። አሁን ላይ ኢትዮጵያ ውስጥ እስቲ ሹፌሮች በተለይ ሰልባትዮዋችሁን ሙሉትና ቁጥሩን ይዩት። ሰልባትዮዋችሁ የሚይዘውና የምትከፍሉት ገንዘብ የተለያየ ነው። 12 አይደለም 12 ንጹዎችን ማግኘት ይከብዳል። እንኳን አይደለም 12 ብቻማ ካሉ እኮ በቃ ሀገሪቷ ሰላም ነች ማለት ነው። ሌባ ጠፍቷል እንዴ! እኛም መልፋት የለብንም። ይሄ ደግሞ የቸገረው ጉዝ ያገባል፣ የባሰበት መጫት እንደሚባለው ነው። የአለርት ሆስፒታል ጥበቃ ነው። ሰው የታመመበት ሰው ቀልብ የለውም። አንዴ ላቦራቶሪ ያሰራ፣ አንዴ መድኃኒት አንጣ፣ አንዴ ግሉኮስ ምናምን መባል የማይቀር ነው። በመንግስት ሆስፒታል ውስጥ የታመመባቸው ሰዎች ወዲህ ወዲያ ብለው አንድ ስልክ ቻርጅ ላይ ሰክተው ሸለብ አርጓቸው ተኝተዋል። ቀስ ብሎ ገብቶ ስልኳን ከቻርጅ ላይ ነቅሎ ውስጡ ያሉትን ሰነዶች አጠፋፍቶ ሲሙን ወደዛ ወርውሮላቸው የራሱ ሲም ጨምሮ ሲጠቀም
እጅ በፍንጅ የተያዘ ሰው ነው። በአስቸኳይ ጊዜ ፍርድ 1 ዓመት ከ8 ወር ገብቶለታልና ጥሩ ነው ያስገባችሁለት። ስልክ የተወሰደብህም ሰውዬ ቀላል ሰው እንዳልነበርክ ገብቶኛል። ያረከው ነገር ጥሩ ነው፣ እሰየው። በዚህ አጋጣሚ ግን ደሞዝ እየከፈላችሁ አይደላችሁ። ስለዚህ የገቢ ምንጭ ግድ ያስፈልጋል በዚህ ፕላትፎርም። አለበለዚያ አብረን የምንቆይባቸው ጊዜዎች በጣም አስቸጋሪ ነው የሚሆኑት። 2 አማራጮች አሉ። አንደኛው ደሞዝ መክፈል ነው። አንደኛው ደግሞ ፕሮፋይሌ ላይ ያለውን የዩቲዩብ ሊንክ ሰብስክራይብ ማድረግና 10 ሺህ ማስገባት። ከዛ ሜቢ የገቢ ምንጭ የሚሆኑ ነገሮች ሊገኙ ስለሚችሉ እናንተን አላስቸግርም። ወይን ደሞዝ ክፈሉ ወይን ሰብስክራይብ አድርጉ። አማራጩ ይሄ ነው የሚሆነው። መልካም ምሽት።